ሰላም ጤና ይስጥልኝ ተወዳጆችና የተከበራችሁ ውድ ተመልካቾች እንዴት ሰንብታችኋል? እንዴት ሳላችሁ? ኑሮና ብላቱ እንዴት ይዟችኋል? አስሬት ተመለስን። አብራችሁን ቆዩ። ለዚህ ቤት አዲስ ከሆኑ ደግሞ ሰብስክራይብ ማድረግ ቤተሰብ አልመሆን ትችላላችሁ። ማንንም አይከለክላችሁ። ብዙዎቻችሁ እንደምታውቁት እንግዲህ አርቲስት ሰለሞን ተካ ከዚህ ዓለም በሞት ተለየን። አርቲስት ሰለሞን ተካ እንግዲህ ከዚህ ቀደም ቆየት ባሉ ዘፈኖች ይታወቃል። ከዛ በኋላ ግን በአንዳንድ ምክንያቶች እንግዲህ ፖለቲካ ላይ ገብቶ ደስ የማይሉ ነገሮች ውስጥ ነበር። ከሱ ልፈት በኋላ እንግዲህ አንዳንድ ሶሻል ሚዲያ ላይ እየታዩ ያሉ ነገሮች እኔ አልተመቹኝም። በሱ ጉዳይ አንዳንድ ነገሮች እንለዋወጣለን። ሌሎች ቪዲዮዎችም እንደተጠበቁ ናቸው። አብራችሁን ቆዩ። ወደ ቪዲዮቹ እንገባለን። የዚህ ልጅ ህይወት መለወጥ ያስደሰተው ሰው እንደኔ ክቡራን ተመልካቾች ይሄ መዝሙር ቦታውን ሲያገኝ ብየዋለሁ። እኔ እንግዲህ እቺ ሄለን ትባል ልጅ ቲክቶክ ገጿ ላይ ትታወቃለች እጅግ በጣም አጸያፊ በሆኑ ቪዲዮዎች። ነገር ግን ከዛ ህይወት ተቀይራ እንግዲህ ወደዚህ ደስ ወደሚለው ህይወት ውስጥ ገብታለች። እጅግ በጣም የሚያሳዝነው ነገር አንዳንድ አበሻ ፒፕል እንግዲህ ሌላ ታሪክ ውስጥ ነው እንደዚህ የሚመስል ኮሜንት እንግዲህ እየጻፉ እቺን ልጅ እያሸማቀቁ ነው። ምንድነው አላማችሁ ግን? ከየት ነው እነዚህ ሰዎች የተገኙት? ሃይማኖት የላቸው? የሰው መለወጥ አያስደስታቸው? ታሳዝናላችሁ። እጅግ በጣም ታሳፍራላችሁ። ዓለማችን ውስጥ እንግዲህ እጅግ በጣም ጉድ የሚያስብሉ ነገሮች እየተከናወኑ ናቸው፣ እየሆኑ ናቸው። ምን ይሻለናል? ይሄን ቪዲዮ እዩት እስቲ። የወንድ ልጅ የዘር ፈሳሽ ወይም የስፐርም ውድድር ለመጀመሪያ ጊዜም ሊካሄድ መሆኑ ተሰምቷል። ውድድሩ በዚህ ሳምንት የሚከናወን ሲሆን አዘጋጇ ደግሞ ሎስ አንጀለስ መሆኗ ተሰምቷል። ውድድሩ በማይክሮስኮፒክ ካሜራ ስር የሚደረግ ሲሆን ሙሉ ሂደቱም ይቀረጻል። በሎስ አንጀለስ የሚገኘው የካሊፎርኒያ ዩኒቨርሲቲ የሚሳተፍበት የስፐርም ዋና ውድድር ይሆናል ተብሎ ነው የሚጠበቀው። እንደ አዘጋጆቹ ገለጻ ከሆነ ውድድሩ 3 ምዕራፎች ይኖሩታል የተባለ ሲሆን በእግር ኳስ ጨዋታ ጊዜ ብሎም በተለያዩ ስፖርታዊ ክንዋኔዎች ወቅት እንደሚደረገው በኮሜንታተሮች የውድድሩ ትንተና ይሰጥበታል። ከአዘጋጆቹ አንዱና የድርጅቱ መስራች የሆነው ኤሪክ ዙ የተባለ የስፖርት ውድድሩ ዝም ብሎ ተራ ውድድር አይደለም ያለ ሲሆን የኛ ቅድ ጤናን ወደ ውድድር ማምጣት ነው ብሏል። አክሎም በወንዶች የዘር ስፐርም ጤና ዙሪያም ብዙ አይወራም፣ ነገር ግን ሊወራለት የሚገባ ራሱን የቻለም ትልቅ ርዕስ ነው። እኛም እሱን ለማድረግ እየጣርን ነው ሲሉ ተደምጠዋል። ዓለም ወዴት እየሄደች ነው ጋይስ? ምንድነው? ቆይ ከዛ በኋላ ምንድነው? አሁን እንደ እግር ኳስ ኮሜንታተሩ ቁጭ ብሎ ኢማጂን ስለዚህ ነገር ሲዘግብ ከዛ የሴቶችም ይቀጥላል ወይስ ምንድነው? እሱንም እስቲ ብትነግሩን በዚህ አጋጣሚ። ክብራትና ክብራን ተመልካቾች ከሰሞኑን እንግዲህ አንዲት እህታችን ስለ ዱባይ እስር ቤትና እንደገና ደግሞ ስለ ኢትዮጵያ ኑሮ የተናገረችው ነገር ቫይራል ወጥቶ ብዙ ሰዎች መነጋገሪያ ጉዳይ አድርገዋል። እቺን ልጅ የተቃወሙ ሰዎችም አሉ፣ የደገፉ ሰዎችም አሉ። አንዴ ቪዲዮን አይተን እንመለስና ማን ምን አለ የሚለውን ነገር እናያለን። ህይወቴ እንደዛ አይነት አሁን እስር ቤት ሲባል በቃ እንደዛ አይነት ሰላም ተሰምቶኝ ያውቅ እና ለራሴው እንደዛ ላረግ የነበረው ይሄ በቃ ከፎቅ ለመውደቅ ምናምን ያረው በቃ ለራሴ ገረመኝ። እዛ ሰዓት በቃ በዛች ቅጽበት እውነት ሳርግብ ኖሮ ምክንያቱም በጣም ይቆጨኝ። በጣም ደስ ይላል። ምን ያለው በቃ ሁሉ ነገር አለው እንዴ! በጣም ከኢትዮጵያ ኑሮ በጣም አሰርጄ እስር ቤቱ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በቃ በጣም የሚገርም ምግብ ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት ምን ጠጣው ራሱ ወተት ነው። ዋው! ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል። ማን ያዘዋል ደግሞ እቺ? ዋው! እዛ ተሰማኝ እዛ እስር ቤት። ክቡራን ተመልካቾች እቺ ልጅ እንግዲህ ካሳለፈችው ህይወት አንፃር የፈለገችው ሙድ የማራመድ መብት አላት። ኢትዮጵያ ውስጥ ኖራ አይታለች፣ ዱባይ እንግዲህ እስር ቤት ውስጥም ኖራ አይታለች። ሁለቱን አነጻጽራ እሷ የተመቻትን ነገር የመወሰን እንግዲህ መብቷ ነው። አንዳንድ ሰዎች ይሄን ንግግሯን እንግዲህ ከፖለቲካ ጋር አገናኝተው የሀገራችን ገጽታ ይበላሻል። ስለ ሀገራችን እኛ የምናውቀው ነገር አይደል እንዴ? እውነት ለመናገር እኮ ስንት ህዝብ ነው እንግዲህ በራብ ውስጥ ያለው፣ ስንት ጉድ ውስጥ ነው ያለነው። ተመችቶን ነው እየኖርን ያለነው ጋይስ። እና ስለተመቸው ነው በ16 እና በ15 ዓመት ውስጥ እድሜ ክልል ውስጥ ያሉ ልጆች ትምህርታቸውን ትተው እየተሰደዱ ያሉት። ምንድነው የምታወሩት? እቺ የታችን የምትለውን ሰምተን እንመለስ እስቲ። ስንት ቢከፈልሽ
ብለሽ ነው ግን ያገሪቷን ገጽታ ለማበላሸት ያው ሚዲያ ላይ ወጥተሽ ለማጠልሸት የተነሳሽው? ስንት ቢከፈልሽ ነው? በየትኛው ልክ ብታስቢ ነው ከእስር ቤት ከኢትዮጵያ እስር ቤት የሚሻለው? የኔም መቤት እንዳንቺ አይነቶቹ ባለጌዎች ናቸው ይልሽ ያገሪቷን ገጽታ የሚያበላሹ። ስለዚህ አንቺ ለሆድሽ ኗሪ ነሽ። በቃ ያንቺ ትልቁ ነገር ምንሽ ነው? ሆድሽ ነው። ስለዚህ ሆድሽ ስለሆነ አሁንም ይልሽ ኢትዮጵያ መተሻላለ አገርሽ ስለሆነች ነው የመጣሽው። ወደድሽም ጠላሽም ኢትዮጵያ አገርሽ ብትወድቂም የምታነሳሽ ብትራቢም የምታበላሽ ብትባረሪ የምትቀበልሽ አገርሽ ናት። ብትሞቺ መቀበሪያሽ ማለት ነው። በዚህ ልክ ግን ወጥተሽ እስከ ዛሬ ድረስ ካየሁት ሰው በበለጠ እንዳንቺ የኢትዮጵያን ገጽታ የሚያበላሽ አይቻልም። ያውም ደግሞ ሴት ሆነሽ ምን ነው ኢትዮጵያ ውስጥ ቁጭ ብለሽ እናት ጡረተኛ ልትሆኚ ነው? እንዴት በዚህ ልክ ወጥተሽ? ክቡራን ተመልካቾች እንደኔ ሐሳብ እንግዲህ አገሩን የሚጠላ ሰው አለ ብዬ አላስብም። በአንዳንድ በኑሮ ሁኔታዎች በተለያዩ እንግዲህ ቻሌንጆች ምክንያት ምናልባት አገር ውስጥ ለመለወጥ ስላልቻሉ አንዳንዶቹ የተሻለ ነገር ስለሚፈልጉ ለውጥ ስለሚፈልጉ ወደ ሰው ሀገር እንግዲህ ይሰደዳሉ። ነገር ግን እቺ ልጅ እንግዲህ የተሰማትን ነገር በመናገረው የሀገርን ገጽታ ለማበላሸት ነው ተብሎ እንግዲህ ያዙኝ ልቀቁኝ ማለት ከፖለቲካ ጋር ነገሩን ማገናኘት የማይሆን ነገር መናገር ሐሳብን እናከብራለን፣ ነገር ግን ትክክል ነው ብዬ አላስብም። አብዛኛው ህዝብ እንግዲህ ተመችቶት አይደለም ሀገር ውስጥ እየኖረ ያለው። የኑሮ ውድነቱ ይታወቃል። እንደገና ደግሞ ፖለቲካሊም ጥሩ የሚባል ነገር አይደለም አሁን ላይ ያለውና በዚህ ጉዳይ እንግዲህ አንዳንድ ሰዎች ስሜታዊ ሆናችሁ እቺ ልጅ ወደ ህግም ለመውሰድ ምናምን የሚባል ጫውታ ውስጥ እንግዲህ የሚገቡም አሉ። ይሄ ትክክል አይደለም። ተረጋግታችሁ እቺ ልጅ የተሰማትን ተናገረች ማለፍ በቃ ሐሳቧ ካልተመቸ ስክሮል አድርጋችሁ ማለፍ ነው። ክቡራን ተመልካቾች አርቲስት እንግዲህ ሰለሞን ተካ ይታወቃል ቆየት ባሉ ዘፈኖች። ከዛ በኋላ ግን ወደ ፖለቲካ ውስጥ ገብቶ እንግዲህ አንዳንድ ደስ የማይሉ ነገሮችን በርግጥ ሲያሳይ ነበር። በጣም በሚያሳዝን ሁኔታ ትናንትና እንግዲህ ህይወቱ ማለፍ ችሏል። ከሱ እልፈት በኋላ እንግዲህ አንዳንድ ሶሻል ሚዲያ ላይ እየተደረጉ ያሉ ነገሮች እጅግ በጣም ያሳዝናሉ። ህይወቱ ከማለፉ በፊት እንግዲህ በዚህ መልኩ ነበር አንድ ነገር የተናገረው። አንዳንዴ ከፖለቲካውም ከማህበራዊ ህይወቱም ከጭቅጭቁም ከንዝንዙም ከሰላማዊ ህይወቱም ወጣ ብሎ ለተወሰኑ ቀናቶች ራስን ማዝናናት መንፈስን ያድሳል ብዬ አምናለሁ። አሁን የሚገኘው ከምኖርበት ከአትላንታ ከተማ 10 ሰዓት የመኪና ርቀት ላይ የሚገኘው ፍሎሪዳ ቢች ነው። ውጡ፣ ተዝናኑ። ይህች ዓለም እንደሆነ በማናውቀው ሰዓት ቅጽበት ምን እንደሚፈጠር አናቅምና ነገን ትተን ዛሬ እነዚህ ህይወታችንን አርቲስት ሰለሞን ተካልኝ መሃል ከቅርብ ጊዜ ወዲህ እንግዲህ አንዳንድ አርቲስቶች ከስነ ምግባራቸው ውጪ ሆነው እንግዲህ ከዚህ ቀደም የሰሩ ጥሩ መልካም ስራዎቹ እንዳሉ ሆነው በጣም ማንንም እንግዲህ በማይጠብቅ መልኩ ፖለቲካ ውስጥ ገብተው እንግዲህ ያላስፈላጊ የሆኑ ንግግሮችንም ሲናገሩ ይታያሉና ይሄ ያሳዝናል። ይሄ የሚያሳየው የሀገራችን ፖለቲካ ወደ ቁልቁል እየወረደ እንደሆነ የሚያሳይ ነገር ነው። እውነት ለመናገር የሀገራችን ፖለቲካ ምንም ደስ የሚል ነገር የለው። ማንንም እዚህ ውስጥ ባይገባና እንግዲህ በዚህ በፖለቲካው ምንም አይነት ተሳትፎ ባይኖር ጥሩ ነው። እንግዲህ ማንነትን ነው የሚያበላሸው። አንዳንዴ ሳያውቁ ይገቡና በዛ ውስጥ ገብተው እንግዲህ ህዝብን የሚያስቀይም ነገር እንደገና ደግሞ ማህበረሰብን እንደማህበረሰብ የሚያስቀይም ነገር ይናገራሉ። በዛ ምክንያት እንግዲህ ማህበረሰቡ እጅግ በጣም ይናደድና በዚህ በምትመለከቱት መልኩ እንግዲህ ሰው ከሞተ በኋላ እንኳን የማይሆን ነገር እንግዲህ ይነገራልና ይሄ አሪፍ አይመስለኝም። እንግዲህ አንድ ሰው ከሞተ በኋላ እንኳን ለዛ ሰው እንግዲህ ነፍስ ይማር ብለን ብናልፍ ከኛ ምንም የሚቀንስ ነገር የለም። ኦፍ ኮርስ የሚያስቀይም ነገር ተናግሮ ሊሆን ይችላል፣ አላስፈላጊ የሆኑ ነገሮችን አድርጎ ሊሆን ይችላል። ነገር ግን አሁን በሞተ ሰው ላይ እንደዛ ባንል ምን ለውጥ እናመጣለን? ይልቅ አርቲስት ሰለሞን ተካ እንግዲህ ከዚህ ቀደም በጥበብ ዓለም ላይ ሆኖ ከሰሩ ስራዎች በትንሹ በአንድ ወቅት ድምፃዊ እጅግ በጣም የተደመጠለት ዘፈን ነበር። ያሳዝናል በጣም። ሌላ ጊዜ ደግሞ የመገናኛ ብዙሃን አክቲቪስትና ፖለቲከኛ ስለ ህዝባዊ ወያኔ ሓርነት ትግራይ ስለ ህወሓት ሲነሳ ወይንም የህወሓት ስም ሲነሳ
ዛር እንዳለበት ቃልቻ የምታጓራ ሁሉ ሰለሞን ተካልኝ ከዚህ ዓለም በሞት ተለየ። እነዚህ ውብ የሆኑ ዘፈኖች እንግዲህ እሱ ነበር የሰራው። ያሳዝናል በጣም። ክቡራን ተመልካቾች እንግዲህ በዚህ መልኩ በጥበብ ዓለሙ ቢቀጥል እንግዲህ ብዙዎቹ እንግዲህ እሱ ላይ እንግዲህ እንደዚህ ቂም ይዘው በዚህ ደረጃ እንግዲህ ከሞተ በኋላ እንኳን አላስፈላጊ የሆኑ ነገሮችን ማያደርጉም ነበር። ነገር ግን የሀገራችን ፖለቲካ እንደነገርኳችሁ አስቀያሚ ነው፣ ደርቲ ጌም ነው። እንግዲህ በጣም ያሳዝናል። ፖለቲካ ውስጥ ባይገባና ራሱን በዚህ መልኩ እንግዲህ ባያወጣ ይሻል ነበር። ነገር ግን ከሞተ በኋላ እንኳን ያን ሰው ብንተውና እንግዲህ ነፍስ ይማር ብለን ብናልፍ ከኛ ምንም የሚቀንስ ነገር የለም። ክቡራን ተመልካቾች ከዚህ ወጣ ስንል እንግዲህ ዘሪቱ ከበደን እናገኛታለን። ዘሪቱ ከበደ እንግዲህ በዘፈን ዓለም ላይ እጅግ በጣም ተወዳጅና እንቁ የምትባል እንግዲህ አቀንቃኝ ነበረች። ነገር ግን ከዛ ውስጥ እንግዲህ ማንም ባልጠበቀ መልኩ በፕሮቴስታንት እምነት ዘንድ ተቀላቅላ ከሰሞኑን እንግዲህ አዲስ አልበም ለቃለች። ቅርብ ጊዜ ውስጥ እንግዲህ እቺ እንቁ አርቲስት የመጀመሪያ ልጇን በሞትም አታ ነበር። ልጇ ሞቶ ሳይቆይ እንዴት አልበም ብላ ትሰራለች፣ እንዴት መዝሙር ብላ ትሰራለች የሚል ነገር ይመስላል አንዳንድ ሰዎች ኮመንት። አንዴ ይሄን የዘሪቱን ንግግር እንስማና ከዛ በኋላ ኮመንቶችን እናያለን። ያሳዝናል በጣም። እንዴት ናችሁ? የምናጋራው ነገር እግዚአብሔር ስለሰጠን ያንን ልናካፍላችሁ መተናል። እንደምትባረኩበት እንደምትታነጹበት ተስፋ እናደርጋለን። ከከባድ ቀናት ውስጥ የተወለዱ መዝሙሮች፣ ዋና ከሆነ መረዳት ውስጥ የተወለዱ መዝሙሮች ያሉበት ስብስብ ነው። ሁሉም ስለ ኢየሱስ ነው፣ ለሱ ነው። እግዚአብሔርን በጣም ነው የምናመሰግነው። ክቡራን ተመልካቾች እንግዲህ እንደተመለከታችሁት ነው። በዚህ መልኩ ነበር እሷ ንግግሩን ያደረገችው። ነገር ግን እዚህ ስር ላይ እንግዲህ የሚጻፉ ኮመንቶች እጅግ በጣም ያሳዝናሉ። ስለ ልጇ ከሷ በላይ እንግዲህ የሚያዝን ሰው እንዳለ ሆኖ አንዳንድ ሰዎች የሚጽፈው ኮመንት ያሳዝናል በጣም። በእናንተ እምነትና በእናንተ አስተምሮ በእናንተ ሃይማኖት አንፃር ዘሪቱ ከበደ በተሳሳተች መንገድ ውስጥ ካለች ዘሪቱን ከበደን በዚህ መልኩ ነው ወይ መመለስ የምትፈልጉት? ይሄስ በዚህ መንገድ ማን ተመልሶ ያውቃል? አንዳንድ ጊዜ ሀዘን ላይ ላለው ሰው ሌላ ሀዘን ሌላ ያዘን ቁስል ለመፍጠር መሞከርና በዚህ መልኩ መሳተፍ እጅግ በጣም ያሳዝናል። ይሄ የኢትዮጵያዊነት ባህልም አይደለም ወግም አይደለም። የትኛውም ሃይማኖት እንግዲህ ጥልን አያስተምርም ፍቅርን እንጂ። ዘሪቱ ተሳስታ ከሆነ ዘሪቱን መመለስ የምትችሉት በፍቅር ነው፣ በሰላም ነው። ከቻላችሁ ጸልዩ። ክብራትና ክብራን ተመልካቾች የዛሬ ቪዲዮ ይህንን ይመስል ነበር። ሀሳብ አስተያየት ካላችሁ ሀሳባችሁን ኮሜንት ላይ በነፃነት ማጋራት ትችላላችሁ። ስለተከታተላችሁን ከልብ አመሰግናለሁ። ሌላ ጊዜ እንግዲህ በተሻሉ ቪዲዮዎች ይመለሳሉ። አስሬ ነበርኩኝ። አዲስ ከሆኑ ሰብስክራይብ ማድረግን በጭራሽ እንዳረሱ። ባይ ባይ።